ሰላም ለእናንተ ይሁን። አንድ ያታሳልፉት። ዛሬ እንግዲህ ወደ እናንተ የመጣሁት ያው ስለ መንፈስ ቅዱስ ማንነትና ስለ መንፈስ ቅዱስ ጥቅም የተዘጋጀ ዝርዝር ማብራሪያ ይዤ ነው። በክፍል 1 እና በክፍል 2 እንትን ብየዋለሁ፣ ከፍየዋለሁ። ዛሬ ቁጥር 1 ነው የምናየው። ማስታወሻና የእግዚአብሔርን ቃል አውጡ። ማስታወሻና የእግዚአብሔርን ቃል አውጡ። አባት ሆይ እጅግ አድርገን እናመሰግንሃለን። ከቃል ማዕድ ልንቆርስ ነውና እንድታስተምረን ማንነቴን አሳልፌ ሰጠው። እግዚአብሔር የሕዝብህን ልብ እንድትከፍት ደግሞ በኢየሱስ ክርስቶስ ስም ጸልያለሁ። አንተ የሕይወት ቃል አለህ፣ ካንተ ወዴት እንሄዳለን ተብሎ እንደተጻፈ የሕይወት ቃልህ እንድታስተምረን በኢየሱስ ስም እርዳን። ስለ ሁሉ አመሰግንሃለሁ በናዝሬቱ በኢየሱስ ክርስቶስ ስም አሜን። አውጡ ማስታወሻችሁን። ስለ መንፈስ ቅዱስ ማንነት እና ስለ መንፈስ ቅዱስ ጥቅም በሉ። ክፍል 1 የመንፈስ ቅዱስ ማንነት Who is the Holy Spirit በሉ። ብዙ ሰዎች መንፈስ ቅዱስ አንዳንድ ግዑዝ ኃይል ወይም ተጽዕኖ አድርገው ያስቡታል። እሱ ልክ አይደለም። ነገር ግን መጽሐፍ ቅዱስ መንፈስ ቅዱስን በፍጹም በዚህ መንገድ አያየውም። አንደኛ፣ መንፈስ ቅዱስ ራሱን የቻለ አካል ነው በሉ፣ ወይም ፐርሰን ነው በሉ። መንፈስ ቅዱስ ዝም ብሎ ረቂቅ ኃይል ሳይሆን የግል ማንነት ፐርሰናሊቲ ያለው አካል ነው። ይህም የሚያረጋግጡ የሚከተሉትን የመጽሐፍ ቅዱስ እውነታዎች ናቸው። አንደኛ በሉ፣ አንደኛ ፈቃድ አለው በሉ፣ ፈቃድ አለው በሉ። አንደኛ ቆሮንቶስ 12:11 ስጦታዎችን ለሰዎች እንደ ፈቃዱ ያካፍላል። ፈቃድ አለው ማለት ነው፣ በፈቃዱ። ሁለተኛ ስሜት አለው በሉ፣ ስሜት አለው፣ ስሜት አለው። ኤፌሶን 4:30 ቅዱሱን መንፈስ አታሳዝኑ እንደሚል። ሶስተኛ አእምሮና ሐሳብ አለው። አእምሮ ወይም ሐሳብ አለው። የእግዚአብሔር ጥልቅ ሐሳብን ያውቃል፣ ይመረምራል። አንደኛ ቆሮንቶስ 2:10-11። አራተኛ ይናገራል፣ ያስተምራል፣ ይመረምራል በሉ። ይናገራል፣ ያስተምራል፣ ይመረምራል። ሐዋርያት ሥራ 13:2 በአንጾኪያ ባለች ቤተ ክርስቲያን እንደዚህ ይላል። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳኦልን ለጠራኋቸው ሥራ ለዩልኝ አለ። አንዱ ይናገራል ብለናል። ሁለተኛ ያስተምራል፣ ያጽናናል። ዮሐንስ ወንጌል 14:26 14:15 እና 16 ብትወዱኝ ትእዛዜን ብትጠብቁ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር አጽናኙን ይሰጣችኋል። አጽናኙ ማለት በግሪኳ ያው ጵራቅሊጦስ ማለት ነው። ሌላው 26 ላይ ሂዱ፣ እዛው አብ በስሜ የሚልከውን መንፈስ ቅዱስ የሆነውን አጽናኙን እርሱን ሁሉ ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። አስተማሪ ነው ስላል ማለት ነው። እሺ፣ ሌላው ሮሜ 8:14 ሮሜ 8 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። መሪ ነው ብለናል፣ መሪ ነው ብለናል። ስለዚህ ሁለተኛ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ አምላክ ነው። በክርስትና እምነት መሰረታዊ መንፈስ ቅዱስ ከሰማይ አባት ከወልድ ኢየሱስ ክርስቶስ ጋር እኩል የሆነ በሥላሴ አንድ ውስጥ ያለ መለኮት ነው። አንደኛ መለኮታዊ ስሞች ተሰጥቶታል። በሐዋርያት ሥራ 3:5-3-14 ላይ
ጴጥሮስም መንፈስ ቅዱስን መዋሸት ለእግዚአብሔር መዋሸት እንደሆነ የገለጠበት ክፍል ነው። ሁለተኛ መለኮት ባህሪ አሉት። ዘላለማዊ ነው። ዕብራውያን 9:14 ያዙ። በሁሉ ስፍራ ይገኛል። መዝሙረ ዳዊት 139:7-8 ሁሉን ያውቃል። አንደኛ ቆሮንቶስ 2:10 ላይ መንፈስ ቅዱስ ማንነት መንፈስ ቅዱስ ራሱን የቻለ አካል ወይም ፐርሰን ነው ብለናል። አንደኛ ፈቃድ ያለው፣ ሁለተኛ ስሜት ያለው፣ ሶስተኛ አእምሮና ሐሳብ ያለው፣ አራተኛ ይናገራል ብያለሁ። ሁለተኛ መንፈስ ቅዱስ አምላክ ነው። መለኮታዊ ስሞች ተሰጥቶታል። መለኮታዊ ባህሪ አሉት። በሚቀጥለው ክፍል 2ን የመንፈስ ቅዱስን ጥቅም ወይም ባፕቲዝም ኦፍ ዘ ሆሊ ስፒሪት የሚለውን እንማራለን ማለት ነው። በ3 ከፍለን ማለት ነው። እንጸልይና እንጨርስ። ቅዱስና የተፈራህ አምላክ እግዚአብሔር ሆይ ያስተማርከንን ቃል ደግሞ ቀን ሙሉ እንድናሰላስል እንድትረዳን በኢየሱስም እለምንሃለሁ። ጌታ ሆይ በምንሄድበት ቦታ ሁሉ እግዚአብሔር ሆይ ያንተ የሕይወት ቃል ሽታ መዓዛ በሕይወታችን እንዲገለጥ ጸልያለሁ። እግዚአብሔር ያስተማርነውን እንድታብራራልን እለምንሃለሁ። ስለ ሁሉ እናከብረሃለን። በኢየሱስ ክርስቶስ ስም አሜን። ተባረኩ። እግዚአብሔር ይባርካችሁ። እንግዲህ አበረታቱኝ፣ ከጎኔ ቁሙ፣ ጸልዩልኝ። ተባረኩ ወንድም